በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች እንደምን እስከ ሰዓት ቆያችሁ? አሜን። እናንተንም እኔንም እስከ ሰዓት ድረስ ያደረሰ የሰራዊት ጌታ ቅዱስ እግዚአብሔር ስለማይነገር ጦታ ሁሉ ስሙ የተባረከና የተመሰገነ ይሁን። እግዚአብሔር ፈቀደ መልኩ ዛሬ የጀመርነውን የቆሮንቶስን መልእክት የመጽሐፍ ቅዱስ ጥናት እንቀጥላለን። በቆሮንቶስ መልእክት ወይም በአንደኛ ቆሮንቶስ ምዕራፍ 3 ተመልሰናል ማለት ነው። እግዚአብሔር መንፈስ ቅዱስ እስካሁን ድረስ እየገለጠልን እያስተማረን የቆየው አሁንም እግዚአብሔር መንፈስ ቅዱስ እንዲገልጽልንና እንዲያስተምረን የሱ የተቀደሰ ፍቃድ ይሁንልን። አሜን። ወደ ትምህርቱ እስቲ እንመለከት። አሁን የዛሬውን በምዕራፍ 3 ላይ ቅዱስ ሐዋርያው ጳውሎስ እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልነግራችሁ አልቻለሁም እያለ ይቀጥላል። ነገር ግን በዋናነት ወይም ሐሳቡን እንያዝ። በቆሮንቶስ መልእክት ምዕራፍ 3 ላይ ምንድነው ሊተላለፍ የፈለገው ነገር ቢባል የመጀመሪያው ስለ ሥጋዊነትና ስለ መለያየት እስከ ምዕራፍ 4 ባለው ይገልጻል። ከዛ በኋላ ደግሞ ቅዱሳን እግዚአብሔር እንደመምሰላቸውና እንዴት እግዚአብሔር እንደሚመስሉ ወይም የቅዱሳንና የእግዚአብሔር አንድነታቸውን እስከ ምዕራፍ 9 ባለው ይገልጻል። ከዛ በኋላ በክርስቶስ መሰረትነት ላይ ስለመታነጽ ወይም ከክርስቶስ ሌላ መሰረት የለም፣ እሱ መሰረት ቢኖርም ትክክል አይደለም ብሎ እስከ ምዕራፍ 15 ባለው ማለት እስከ ቁጥር 15 ድረስ ባለው ይገልጻል ማለት ነው። ከዛ በኋላ ደግሞ የእግዚአብሔር ቤተ መቅደስ እኛ እንደመሆናችንና የእግዚአብሔር ቤተ መቅደስ ከሆነ ደግሞ መለያየት እንደሌለብን ይገልጻል ማለት ነው። ከዛ በኋላ የእግዚአብሔር ጥበብና የዚህ ዓለም ጥበብን በመግለጽ ቅዱስ ሐዋርያው ጳውሎስ እኛ የክርስቶስ ነን፣ ክርስቶስም የእግዚአብሔር ነው በማለት ይሄንን ምዕራፍ ይቋጫል ማለት ነው። ስለዚህ በዚህ ውስጥ አንዳንድ መመልከት ያለብን ነጥቦች አሉ። እነዛ ነጥቦችን እግዚአብሔር በፈቀደ መልኩ እንመለከታለን። ስለዚህ እስከ መጨረሻው መከታተል፣ ሼር ማድረግ እንዳትረሱ በእግዚአብሔር ስም አሳስባችኋለሁ። ቁጥር 2 ላይ ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋቷችሁ፣ ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ የጳውሎስ ነኝ፣ ሁለተኛው እኔ የአጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? ይላል ቅዱስ ሐዋርያው ጳውሎስ። እንደተመለከትነው በምዕራፍ 1 ላይ የነሱን ክርስትና በማድነቅና ወደ እግዚአብሔር መጠራታቸው የተለየ ነገር እንደሆነ በመግለጽ ይጀምራል። ከዛ በኋላ በምዕራፍ 2ም የዚህ ዓለም ጥበብ በእግዚአብሔር ፊት ሞኝነት እንደሆነና እግዚአብሔር ሞኝነት የሆነውን ነገር መርጦ ሰው ሆኖ እኛን እንዳዳነ በመናገር የነሱ መለያየት ክፉ ነገር እንደሆነ ይናገራል። ስለዚህ እስከ ቁጥር 4 ድረስ ባለው አሁን የነሱ መለያየት በጣም የከፋ ነገር እንደሆነ ይናገራል። ቅዱስ ዮሐንስ የተባለ ቤተክርስቲያናችን ሊቅ ምን ይላል መሰላችሁ? በእርስ በርስ መለያየት ወይም በቤተክርስቲያን ውስጥ መለያየት ማለት የክርስቶስን አካል ማቁሰልና የክርስቶስን አካል ማለያየት ማለት ነው ይላል። የክርስቶስን እጁና እግሩን ማለያየት ነው። ምክንያቱም እያንዳንዱ ክርስቲያን የክርስቶስ አካል ነው። የክርስቶስ አካል ከሆነ ደግሞ በክርስትና ውስጥ መለያየት፣ ቤተክርስቲያንን በሐሳብ ማለያየት ማለት የክርስቶስ አካላቱን ማለያየት ማለት ነው። ቅዱስ ቄርሎስ ዘእስክንድርያ የተባለው የቤተክርስቲያናችን ሊቅ ይሄ በቤተ ክርስቲያን ውስጥ መለያየት ወይም ሰውን ከእግዚአብሔር በላይ ከፍ አድርጎ መመልከት የነፍስ በሽታዋ ነው ይላል። ሕፃናት እንደምናውቀው አስተማሪውን ከትምህርቱ በላይ ይወዱታል። ስለዚህ እነዚህ የቆሮንቶስ ክርስቲያኖች አስተማሪያቸውን ወይም ጳውሎስን፣ አጵሎስን በመለያየት ከክርስቶስ በላይ ወደዱ። የነፍስ በሽታ ነው ወይም ሰውን ከእግዚአብሔር በላይ ከፍ ማድረግ የነፍስ በሽታ ነው ያለበትም ምክንያት እዚህ ጋር ነው። እንደምናውቀው የስጋችን ነፍሷ ናት። እንደምናውቀው እኛ ነፍስ ብለን የምናውቃት ናት። የነፍሳችን ነፍስ ደግሞ እግዚአብሔር ነው። የነፍስ መታመም ወይም የአንድ ሰው ነፍስ ታመመች የሚባለው ከእግዚአብሔር ስትርቅ ነው። ሰው ከትምህርቱ በላይ አስተማሪውን ሲያተኩር ከሚማረው እውቀት ከክርስቶስ በላይ የሚያስተምረውን ሰው መምረጥና ራሱን ከፍ ማድረግ ሲጀምር በመንፈሳዊነት ሕፃን እየሆነ የመንፈሳዊ እድገቱን ደግሞ ዝቅ እያለበት ይሄዳል። ሐዋርያው ቅዱስ ኤፍሬም ሕፃናት ወይም በመንፈሳዊ ዕውቀታችን ሕፃናት ስንሆን
የምናተኩረው በሰው ላይ ነው። ነገር ግን በመንፈሳዊ ዕውቀታችን ወይም በመንፈሳዊነታችን ማቹር የሆነን ስንመጣ ማትኮር ምን ጀምረው በእግዚአብሔር ላይ ነው ይላል። በ3ኛው ወይም በ4ኛው ክፍለ ዘመን አካባቢ የኖረ ታላቅ የቤተክርስቲያናችን ሊቅ ነው። ስለዚህ እኛ በእግዚአብሔር ላይ ስናተኩርና እግዚአብሔርን ከሰው በላይ ከፍ አድርገን መመልከት ስንችል በመንፈሳዊ እድገታችን ወይም መንፈሳዊያን መሆናችን ይረጋገጣል፣ ወይም እምነታችን ፍጹም መሆኑ ይረጋገጣል እንጂ ሰውን ከእግዚአብሔር በላይ ከፍ በማድረግ እምነታችን ከፍ ማለቱና በእግዚአብሔር ያለን እርግጠኝነት ሙሉ እንደሆነ አይረጋገጥም ብሎ ቅዱስ ሐዋርያው ጳውሎስ እስከ ቁጥር 4 ላይ ይገልጻል። ከዛስ እኔ ተከልሁ ኤጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበረ። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደራሱ ድካም መጠን የራሱን ደሞዝ ይቀበላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንጻ ናችሁ፣ ከእርሱ ጋር አብረን የምንሰራነንና። ቅዱስ ሐዋርያው ጳውሎስ እኛ ከእግዚአብሔር ጋር አብረን ምንሰራነን እንጂ ከእግዚአብሔር የተለየን አይደለንም። እኛን ከመከተል በላይ እግዚአብሔርን መከተል የተሻለ ነው። የኛን ትምህርት ስሙ፣ ትምህርታችንም ክርስቶስ ነው። ስለዚህ ክርስቶስን አድምጡት እንጂ እኛን ከክርስቶስ ለይታችሁ አትመለከቱ። እኛ እንተክላለን፣ እኛ የምንችለውን በእናንተ ላይ እናደርጋለን፣ እኛ እናንተን ለመንፈሳዊ አገልግሎት እናዘጋጃለን። የሚያበቅለው ፍሬ የሚያሰጠው መንፈስ ቅዱስ ነው። ስለዚህ እኛን ከመንፈስ ቅዱስ ለይታችሁ መቀበል አትችሉም። እኛም በየተራችን ከእግዚአብሔር ዘንድ የየራሳችንን ድርሻ ወይም እግዚአብሔር የሚሰጠንን ፍርድ፣ ኩናኔ ወይም ምህረት ምንቀበል ነን። ስለዚህ ከኛ ይልቅ እግዚአብሔርን ተከተሉት። ግን ትምህርታችን ክርስቶስ ነው። ስለዚህ እሱን ስሙት ይላል። ቅዱስ ጎርጎርዮስ ዘእንዝናዙ የተባለ የቤተክርስቲያናችን ሊቅ ምን ይላል መሰላችሁ? We are workers together with God, not rivals to God. እኛ ከእግዚአብሔር ጋር ሰሪዎች ነን እንጂ የእግዚአብሔር ተቃዋሚዎች አይደለንም ይላል። ስለዚህ እኛ ከእግዚአብሔር ጋር ሰሪዎች ከሆን እናንተ መከተል ያለባችሁ በእኛ ላይ ሆኖ የሰራውን እግዚአብሔርን ነው እንጂ እኛን አይደለም። እኛ ደግሞ ከእግዚአብሔር ተለይተን ምንም ነን። ስለዚህ ከኛ ይልቅ እግዚአብሔርን ተከተሉት። ከኛ እግዚአብሔር ይበልጣል። እናንተ እኛን ስትከተሉ የኛን ትምህርት አይታችሁን እንጂ የኛን ማንነት ወይም እሱ በልጣል እሱን ይከተላል በሚል ሪቫል ወይም ሹክቻ አይሁን ነው የሚለው። ስለዚህ በሹክቻ አንዱን ሐዋርያ ከመከተል ኤጵሎስን፣ ጳውሎስን እሱን እከተላለሁ ከምትሉ ሁላችሁም ወደ አንዱ ወደ ክርስቶስ ቅረቡ፣ እሱ ወደ እናንተ ይቀርባል። የክርስቶስ ተከታይ ሁኑ ነው የሚለው። የክርስቶስ ተከታይ ስትሆኑ የኛም ተከታይ ትሆናላችሁ፣ የቅዱሳን ተከታይ ትሆናላችሁ። ለምን? ምክንያቱም ቅዱሳን ትምህርታቸው፣ ህይወታቸው ክርስቶስ ነው። ክርስቶስን የሚከተል ሰው ቅዱሳን ያከብራል፣ ለቅዱሳን የሚገባውን ነገር ይሰጣል። ነገር ግን ቅዱሳን የሚከተል ሰው ወይም የቅዱሳንን ህይወታቸውን ሳይሆን የቅዱሳንን ዝም ብሎ አንዱ ቅዱስ ከሌላው ቅዱስ ይበልጣል ብሎ እሱን ሰውየውን የሚከተል ሰው ወደ እግዚአብሔር መንግስት ከመግባት ይልቅ የተሳሳተ አቅጣጫ ይሄዳል። አንደኛ እዛ ጋር መረዳት ያለብን ነገር ቅዱስ ሐዋርያው ጳውሎስ፣ ኤጵሎስ በዛ ሰዓት በምድር ላይ ናቸው እንበልና አልተሳሳቱም። አሁን ግን ቅዱስ ጳውሎስ ቢሳሳት እነሱም አሁን ተሳሳቱ ማለት ነው። ስለዚህ የኛን ስህተት እኛ በስጋ ድካማችን ውስጥ ስላለን ከኛ ይልቅ ክርስቶስን ተከተሉ። ነገር ግን አሁን ቅዱሳን የሚከተል ሰው እግዚአብሔር ፈጽሞ ይከተላል። ምክንያቱም ቅዱሳን የሚባሉት ህይወታቸው ሙሉ በሙሉ እግዚአብሔር የሚመስል እና በእኔ ህይወት ውስጥ እግዚአብሔር ይንገስና እኔ ልሙት ያሉ ናቸው። ስለዚህ እነሱን ስትከተል ክርስቶስን ትከተላለህ። መሰረታዊ ነገር ግን በእነሱ ውስጥም የክርስቶስን ህይወት አይተህ ትከተላለህ እንጂ እነሱ ስለወደድካቸው ስላማሩ አትከተልም። የክርስቶስ ስላለባቸው ነው። ቤተክርስቲያን ቅዱሳን የምታከብራቸው ክርስቶስ ስላከበራቸው የክርስቶስን ወንጌል ስለሚያስተምሩ ነው እንጂ እነሱ ስለምትወዳቸው ወይም ፐርሶናሊቲ ወይም ሰውነታቸው ስለምትወድ አይደለም። ክርስቶስ ስላደረባቸው ፈጽማ ትወዳለች። ነገር ግን እንደማንም ሰው ስለሆኑና ዝም ብሎ ሰውነታቸውን አይታ ስለምትወድ አይደለም ማለት ነው።
አንድ የቤተ ክርስቲያናችን ሊቅ ደግሞ እንዲህ ይላል፣ የቄሳውስት አገልግሎት ልክ እንደ ገበሬ ወይም ገበሬ በእርሻ ላይ እንደሚዘራ ነው። በሰው ነፍስ ላይ ይዘራሉ፣ የሚያበቅለው ደግሞ መንፈስ ቅዱስ ነው። ፍሬ የሚያሰጠው መንፈስ ቅዱስ ነው። የአገልጋዮች ስራ መዝራት ነው፣ ወንጌልን መዝራት። ከዛ ደግሞ ፍሬ የሚያሰጠው መንፈስ ቅዱስ ነው። ፍሬ የሚያሰጠው መንፈስ ቅዱስን ተከተሉ፣ ከዛ አገልጋዮችንም ታከብራላችሁ ብሎ ቅዱስ ሐዋርያው ጳውሎስ ይናገራል። የእግዚአብሔር ጸጋ እንደተሰጠን መጠን እንደ ብልሃተኛ የአናጺ አለቃ መሰረቱ፣ ሌላውም በላዩ ያንጻል። እያንዳንዱ ግን በራሱ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልም፣ እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይ በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል። በእሳት ስለሚገለጥ ያ ቀን ያሳያል። የእያንዳንዱ ስራ እንዴት መሆኑን እሳት ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎድልበታል። እርሱ ራሱ ግን ያድናል፣ ነገር ግን በእሳት እንደምድን ይሆናል። በዚህ ቁጥር ላይ ቅዱስ ሐዋርያው ጳውሎስ ወይም በዚህ ሐሳብ ላይ እየገለጸ ያለው እያንዳንዳችን የምንፈተነው በእሳት ነው። በእሳት ሲፈተን እሳቱን አመልጦ ለመውጣት አንድ ነገር መሆን አስፈላጊ ነው። ድንጋይ በእሳት ውስጥ ብታስቀምጡት አይቃጠልም። ነገር ግን እዚህ ጋር እንጨት ቢሆን ወይም ሌላ ነገሮች ቢሆኑ በእሳቱ ውስጥ ይቃጠላሉ ይላል። በእንጨት በሳር ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል። ዝም ብለን ራሳችንን በማሳየትና የክርስቶስ ትምህርት በመደበቅ ማንም ሰው የሚያደርገው ስራ የማንም ስራው ይገለጣል ይላል ጳውሎስ ማለት ነው። እኛ መታነጽ ያለብን ወይም ከተመሰረተው በቀር ሌላ ማንም ሊመሰረት አይችልም፣ እርሱም ኢየሱስ ክርስቶስ ነው። በዚህ ማንም ሊነቀንቀው በማይችለው መሰረት ላይ መመስረት አለብን እንጂ ራሳችን የተለያዩ መሰረቶችን ከመሰረትን እነዚህ ሁሉ መሰረቶች ይጠፋሉ። ለምን? መጨረሻ ዘመን ላይ የሚመጣው ፍርድ ወይም ማጣሪያ በምንድነው ቢባል በእሳት ነው። በእሳት ሲፈተን ደግሞ ሳይቃጠል ለመቅረትና ንጹህ ሆኖ ከእሳት ውስጥ ለመውጣት ድንጋይ መሆን ወይም ወርቅ መሆን አስፈላጊ ነው። ስለዚህ በዚህ ድንጋይ ወይም በወርቁ ላይ ተመሰረቱ ይላል። ቅዱስ ቄርሎስ ዘእስክንድርያ የተባለው ታላቁ የቤተክርስቲያናችን ሊቅ እንዲህ ይላል፣ እኛ በወርቅ ላይ ወይም ወርቅ በተባለው በክርስቶስ እውነትና ወንጌል ላይ መመስረት አለብን። ወይም እንጨት በተባለው በሰው ሐሳብ ልንመሰረት አይገባም ይላል። የሰው ሐሳብ እንጨት ነው፣ በእሳት ይቃጠላል፣ በእሳት ይጠፋል። ስለዚህ በዚህ በሰው ሐሳብ ከመመስረት ወርቅ በተባለው ወይም የታነጸ ድንጋይ በተባለው በክርስቶስ መሰረትነት ልንመሰረት ይገባል ይላል። ሶርያዊ ቅዱስ ያዕቆብ ዘስሩግ የተባለ ቤተክርስቲያናችን ታላቅ ሊቅ እንዲህ ይላል ደግሞ ቅዱስ ሐዋርያው ጳውሎስ እየተናገረ ያለው ያ ድንጋይ ይላል እውነት ነው። ያ ድንጋይ ፍቅር ነው። ያ ድንጋይ መተሳሰብ ነው። ውሸተኛ አስተማሪዎች፣ የውሸት ወንጌል ሰባኪዎች ደግሞ እንጨት ናቸው። ለምን? መጨረሻ ዘመን ላይ ይቃጠላሉ። ውሸት ስላለበት ያ ውሸት ሁሉ በእሳት ይቃጠላል ይላል። ስለዚህ ቅዱስ ሐዋርያው ጳውሎስ መልካም ስራን እንደ መሰረት ወይም እንደ ድንጋይ እየገለጸ ነው ይላል። ለዚህም ደግሞ ምሳሌ አድርጎ የሚያቀርበው ቅዱስ የሆነ የወንጌል ሰባኪ ወይም እውነተኛ የክርስቶስን ወንጌል የሚሰብክ ሰውን በወርቅ ይመስለዋል። ነገር ግን የውሸት ወንጌል የሚሰብከውን ሰው ደግሞ በእንጨት ይመስለዋል መስሎ ይናገራል። የውሸት ወንጌሉም ውሸቱም በመጨረሻው ዘመን ይቃጠላሉ። ነገር ግን እውነተኛው ወርቅ የሆነው የታነጸ ድንጋይ የተባለው የክርስቶስ ወንጌል እስከ መጨረሻው ይጸናል ሲል የቤተ ክርስቲያናችን ሊቅ ያስረዳናል ማለት ነው ይችን ሐሳብ። ስለዚህ ክርስቲያኖች በክርስቶስ መሰረትነት ልንታነጽ እንደሚገባን በዚህ ቁጥር ላይ ገልጻል ማለት ነው። ቀጣዩ ደግሞ
ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ማንም ራሱን አያታል። ከናንተ ማንም በዚህች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሁን ዘንድ ሞኝ ይሁን። ስለዚህ እናንተ የክርስቶስ ቤተ መቅደሶች ናችሁ። ማንም ሰው ራሱን ሊያፈርስና ወደ ኃጢአት ሊከት አይገባም ወይም አልተፈቀደለትም። ለምን? የክርስቶስ ማደሪያዎች ነን። ቅዱስ ይስሐቅ የተባለ ቤተክርስቲያናችን ሊቅ ነፍሱን ለእግዚአብሔር የሰጠ ሰው የእግዚአብሔር ዙፋን ነው ይላል። ስለዚህ እኛ ነፍሳችን ለእግዚአብሔር በሰጠን ቁጥር የእግዚአብሔር ዙፋንና ወደ እግዚአብሔር መቅረባችን እየጨመረ ይሄዳል። ስለዚህ የእግዚአብሔር ቤተ መቅደስ ከሆነ ደግሞ ራሳችን ወደ ኃጢአት የመከተት መፍት የለንም። እግዚአብሔር ደግሞ የራሱን ቤተ መቅደስ ወይም የሚያርፍበትን ቦታ የሚያፈርሰውን ሰው እርሱን ያፈርሰዋል። ስለዚህ እኛ ወደ ኃጢአት የመግባት መፍት የለንም። ስለ ሕግ ያለው አመለካከት ለኃጢአተኞች እንደሚያስፈልግ ይናገራል። ሕግ ለኃጢአተኞች ነው ወይም በኃጢአት ለወደቁ ሰዎች ሕግ ያስፈልጋል። ግን ንጹህ ለሆነ ሰው ከሕግ ባሪያነት ይወጣል ይላል። ስለዚህ ከሕግ ባሪያነት የምንወጣው ሕጉን ስንፈጽምና ከሕጉ በላይ መሆን ስንችል ነው። ያን ፈጽሞ ሕጉን በመፈጸምና የእግዚአብሔር ሕግ በየቀኑ በማሰብ ነው። ይህንን ይናገራል። የዚህች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና እርሱ ጥበበኞችን በተንኮላቸው የሚይዝ ደግሞም ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏልና። ስለዚህ ማንም በሰው አይመካ፣ ነገር ግን የእናንተ ነውና ጳውሎስ፣ ኤጵሎስ ቢሆን፣ ኬፊም ቢሆን፣ ዓለምም ቢሆን፣ ሕይወትም ቢሆን፣ ሞትም ቢሆን፣ ያለውም ቢሆን፣ የሚመጣውም ቢሆን ሁሉም የእናንተ ነው። እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። ቅዱስ ሐዋርያው ጳውሎስ በዚህ ላይ የሚገልጸው ምንድነው የሚለውን ስንመለከት የእግዚአብሔር ጥበብ ለዚህ ዓለም አዋቂዎች ይህንን ዓለም አወቅን አሰስን ለሚሉ ሰዎች ሞኝነት እንደሆነ ይናገራል። ታላቁ የቤተክርስቲያናችን ሊቅ ቅዱስ ጎርጎርዮስ የተባለ የእግዚአብሔር ጥበብ ለዚህ ዓለም ሰዎች ሞኝነት ነው። ምክንያቱም እሱ ነፍስን ከትዕቢት ይመልሳል ወይም ነፍስን ያራራልና። ስለዚህ ለትዕቢተኞች የእግዚአብሔር ጥበብ ሞኝነት ነው። ለምን? ምክንያቱም እሱ ትሑት ነውና። የእግዚአብሔር ጥበብ ትሑት ስለሆነ ለትዕቢተኞች ሞኝነት ነው። በትዕቢት ልባቸው ለተነደፉ ሰዎች የእግዚአብሔር ጥበብ ወይም ወልድ ሞኝነት ተደርጎ ይወሰዳል። የክርስቶስ መሰቀል በትዕቢት ልባቸው ለተነደፉ ሰዎች ሞኝነት ነው። ለኛ ለምናምነው ግን የክርስቶስ ኃይል ነው፣ የእግዚአብሔር ኃይል ነው። ክርስቶስ በመስቀል ላይ የተናገራቸው ቃል በትዕቢት ልባቸው ለተነደፉ ሰዎች ሞኝነት ነው። ለኛ ግን ለምናምነው የእግዚአብሔር ኃይል ነው። ስለዚህ የእግዚአብሔር ትሕትናን ተቀብለን ወደ እግዚአብሔር ቀርበን እንኑር እንጂ በክርስትና ውስጥ መከፋፈል እኔ የእርሱ ነኝ ብለን የደብሩን ስም እየጠራን የሱ ደብር ነኝ የቤተ ክርስቲያን አካል የሱ ማህበር አባል ነኝ እኔ የሱ ማህበር አባል ነኝ ብለን በክርስቶስ ቤተ መቅደስ ውስጥ መከፋፈል አላስፈላጊ ነው። ምክንያቱም ያ እኛ በቤተ ክርስቲያን ውስጥ የምናደርገው መከፋፈል የክርስቶስን አካል እንደማከፋፈል ነው። የክርስቶስን አካል ማከፋፈል ደግሞ ምን እንደሆነ ተናግሯል። ማንም የክርስቶስን አካል የሚያፈርስ ቢኖር እርሱ ክርስቶስ በመጨረሻው ዘመን እርሱን ያፈርሰዋል ነው የሚለው። ስለዚህ በመጨረሻው ዘመን ላለመፍረስ በጠንካራው መሰረትነት በክርስቶስ ላይ ለመታነጽ ቅዱስ ሐዋርያው ጳውሎስ በቆሮንቶስ መልእክቱ ላይ ምዕራፍ 3 ላይ የሚገልጻቸው ነገሮች አንደኛ መከፋፈልን ማቆም ወይም ማጥፋትን ይናገራል። ከዛ ደግሞ የክርስቶስ አካል ስለሆን ራሳችንን ፈጽመን ከኃጢአት መጠበቅና ያ ደግሞ የመፍት ጉዳይ ሳይሆን የግዴታ ጉዳይ እንደሆነ ጳውሎስ አበክሮ ይናገራል። ስለዚህ በቤተክርስቲያን ውስጥ ከመከፋፈልና ቤተክርስቲያንን ከማከፋፈል ከክርስቶስ ዘንድን ታላቁን ፍርድ ከመውሰድ በክርስትና አንድ ሆነን በአንድነት ቅድስት ቤተክርስቲያናችንን ለሚቀጥሉ ትውልዶች ለማስረከብ እግዚአብሔር መንፈስ ቅዱስ ይፍቀድልን። ወስብሐት ለእግዚአብሔር ወላቱ ድንግል። ውድ የእግዚአብሔር ቤተሰቦች ይህንን ትምህርት ሼር በማድረግ ለብዙዎች እንድታዳርሱት በእግዚአብሔር ስም አሳስባችኋለሁ። የእግዚአብሔር ሰላም ከናንተም ከኔ ጋር ለዘላለም ይሁን። አሜን።